አንድ የ10 ዓመት ህፃን ልጅ እግርና እጁ ታስሮ ግርጥት ባለ ፊቱ እያየኝ ውጪ ከዚህ ይመጡብኛል እያለ ያለቅስ ነበረ። የሆነ የሚያቃስሰው ድምፅ ሰማሁ። ወደ ሰማሁበት አቅጣጫ ጠጋ ስል ያ ዕቃ አለበት አይከራይም ያለችን ክፍል ውስጥ ነበር። ድንግጥ ብዬ ወደ በሩ ጠጋ ብዬ ሳዳምጥ የምን ልጅ? ኧረ እኔ ልጅ የለኝም አለች። ለፖሊሶቹ ታስሮ የነበረበትን ቤት አሳየኋቸው። ነገር ግን እዛ ክፍል ውስጥ ማንም አልነበረም። ቤት ውስጥ ዕቃ ደርድረውበታል። ሰላም ሰላም፣ እንዴት ናችሁ? ውድ የባለ ታሪክ ቲዩብ ተከታታዮቻችን፣ ዛሬም እንግዲህ አንድ ታሪክ ይዘንላችሁ ወደ እናንተ ቀርበናል። እንግዲህ ከታሪኩ በፊት ግን ቤታችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ወደ ታሪክ ቀጥታ እገባለሁ። አንድ ባለ ታሪካችን የላከችልን ታሪክ እናካፍላችሁ። እኔ የምኖረው አዲስ አበባ ነው። በኪራይ ቤት ውስጥ ነበር የምኖረው። ነገር ግን አከራዮቼ ልጅ ከውጭ ልትመጣ ስለሆነ ቤቱን ልቀቂ አሉኝ። ሌላ ቤት መፈለግ እንዳለብኝ ወስኜ ለደላላው ለስራ ቅርብ የሆነ ቤት እንዲፈልግልኝ ነገርኩት። ከትንሽ ቀን በኋላ አንድ ቤት እንዳገኘልኝ ነግሮኝ ከስራ ስወጣ ለማየት ተስማምተን ስልኩን ዘጋሁት። ወደ ማታ ከስራ ስወጣ ከደላላው ጋር ተገናኝተን ቤቱን ለማየት ሄድን። እዛ እንደደረስኩ ቤቱ አሪፍ ነበር። ደላላው ቤቱን አሳይቶኝ እናንተ የቀረውን ተነጋገሩ፣ እኔ አንድ ስራ አለብኝ ብሎ ጥሎኝ ሄደ። አከራዬ ቤቱን በደንብ አሳይታኝ ሁሉም ነገር ነፃነት እንዳለው፣ ውሃ መብራትም ችግር እንደሌለው፣ ቤቱንም እንደምወደው ሁሉንም ነገር አስረዳችኝ። ከዛ ዞር ስል አንድ የተዘጋ ክፍል አየው። ከዛም አከራዬን ያንን ክፍል እንድጨምሩልኝና ምግብ ለማብሰያለት እንድጠቀመው ጠየኳቸው። እሷም እንደማይከራይና ውስጡ ዕቃ እንዳለው ነገረችኝ። እሺ ብዬ ነገ ዕቃዬን ይዤ እንደምመጣ ነግሬያት ብር ከፍያት ተለያየን። ከዛ አዲሱ ቤት ውስጥ መኖር ጀመርኩ። ከዛ አንድ እሁድ ቀን ግን ከቤተ ክርስቲያን መጥቼ ቡና ለማፍላት ሽር ጉድ እያልኩ ባለሁበት ሰዓት የሆነ የሚያቃስት ሰው ድምፅ ሰማሁ። ወደ ሰማሁበት አቅጣጫ ጠጋ ስል ያ ዕቃ አለበት አይከራይም ያለችን ክፍል ውስጥ ነበረ። ድንግጥ ብዬ ወደ በሩ ጠጋ ብዬ ሳዳምጥ አከራይ ከኋላ ምን እየሰራሽ ነው ብላ በቁጣ ስጮህ ድንግጥ ብዬ ምንም እያልኩ ወደ ቤት ገባሁ። ከዛም እረፍት ነሳኝ። ምንድን ነው የተፈጠረው? ይህ የሚያቃስት ድምፅ ምን ይሆን? አይከራይም ያለች እንደዚህ ነው ማለት ነው እያልኩ በሀሳብ ለራሴ እየተማከርኩ ቆየሁ። የዛን ቀን ማታም ድምፁ ጎልቶ ተሰማኝ። ማንን ይሆን ያገቱት እያልኩ ማሰብ ጀመርኩ። ፈራሁ። እኔንም የሆነ ነገር እንዳያደርጉኝ ብዬ ፈራሁ። እንደዛ እያልን የሆነ ቀን ስራም አልገባሁም ነበር። ከቤት ወጣ ስል የተዘጋው ቤት ክፍት ሆኖ አገኘሁት። ክው አልኩና ገብቼ ማየት ፈለኩኝ። ቀስ ብዬ ወደ ውስጥ ስመለከት አንድ የ10 ዓመት ህፃን ልጅ እጅና እግሩ ታስሮ ግርጥት ባለ ፊቱ እያየኝ ውጪ ከዚህ ይመጡብሻል ውጪ እያለ ደጋግሞ ያለቅስ ነበረ። እኔ ምን ሆነህ ነው እዚህ የታሰርከው? እኔ እረዳሃለሁ። የእነሱ ልጅ ነህ ወይስ ከየት አምጥተውክ ነው እያልኩ ብጠይቀው ምንም አትሆንም ግን ንገረኝ ምን እንደሆንክ ስለው ምንም ሊነግረኝ አልቻለም። ወዲያው ሴትዮዋ መታ ከኋላ ቆማ አንቺ ምን ትሰራለሽ እዚህ? ስራ አልሄድሽም እንዴ እያለች በቁጣ ስትጮህብኝ ክው ብዬ ቀረሁ። ምን ሆኖ ነው ልጁ ስላት አይመለከትሽም፣ ምን አገባሽ፣ አርፈሽ ኑሮሽን ኑሪ ብላኝ ጮኸችብኝ። ከዛም የሆነ ቀን የአከራይ ባልና አከራይ እየተጨቃጨቁ ሰማሁ። እሱ እንዲህ ይላል፣ ምንም ቢሆን እኮ ልጄ ነው፣ እንዴት እዛ ቤት መደበቅሽና ማሰርሽ ሳያንስ ምግብ አትሰጪውም እያለ ይጮሃል። እሷም እባክህ ይህን ያህል ጊዜ ምንም ሳላደርግ ስላኖርኩት ልታመሰግነኝ ሲገባ ጭራሽ ትጮኻለህ እንዴ እያለች ይጮጮሃሉ። እኔም ግራ ገባኝ። የሰውየው ልጁ እንደሆነ ተረዳሁና ምን አድርጎት ቢሆን ነው እንደዚህ የሚያሰቃየው? እንዴት ልጁ ሆኖ ታስሮ ተዘግቶበት ይሰቃያል ብዬ ግራ ተጋብቼ እያለሁ አከራይ ጠራችኝና ያውልሽ ልጄ እኛ ጠዋት ወጥቼ ማታ ነው የምገባው ስላልሽኝ ነው እንጂ የማከራየት ሀሳብ የለንም።
እና ይህም ልጅ አባትየው የትም ሲንዘላዘል ያመጣው ልጅ ጎረቤት ምን ይለኛል ብዬ ነው እዚህ ደብቄ የማኖረው እና ለትንሽ ጊዜ ነው እንጂ እናወጣዋለን ብላ ለማስተዛዘን ሞከረች። አወራችኝ። እኔም አረ ችግር የለውም እኔም ማየት የሌለብኝ እና ያየሁት ብዬ ሮጬ ቤት የገባው። እረፍት የነሳኝ የዛ ልጅ ፊት ድቅን ይልብኛል። ጥቁርቁር ያለ ፊቱ ስቃይ የበዛበት ይመስላል። ፖሊስ ጋር ልሂድ እንዴ ወይስ መጨረሻውን ሊያው ብዬ ግራ ተጋባው። ማታም እንቅልፍ ነሳኝ፣ መተኛት አልቻልኩም። በጠዋት ተነስቼ ፖሊስ ጣቢያ ሄድኩ። ያየሁትን ሁሉ ተናገርኩ። ከዚያም ፖሊሶቹን ይዤ ስመጣ በር ላይ አከራዬን አገኘኋት። ምን ተፈጠረ አለችኝ። ያን ትናንት ያየሁትን ሕፃን አሳያቸው አልኳት። የምን ልጅ? ኧረ እኔ ልጅ የለኝም አለች። ለፖሊሶቹም ታስሮ የነበረበትን ቤት አሳየኋቸው። ነገር ግን እዛ ክፍል ውስጥ ማንም አልነበረም። ቤቱ ውስጥ እቃ ደርድረውበታል። ደነገጥኩ። ፖሊሶቹም ስራ ልታስፈችን ነው እንዴ ያመጣሽን አሉ። ኧረ ትናንት ሕፃን ልጅ ታስሮ አይቼዋለሁ አልኳቸው። እነሱም ግቢውንም ቤቱንም ፈተሹ፣ ግን ምንም የለም። የት እንዳስቀመጡት ግራ ገባኝ። ፖሊሶቹም ተናደው ወጥተው ሄዱ። አከራዩ ያየችን ጥርሷን ነክሳብኝ ወደ ቤቷ ገባች። ምንም አልተናገረችኝም። ምን እንደማደርግ ግራ ተጋብቼ ቤቴ ገብቼ ቁጭ አልኩ። ማታ ላይ ግን ያንን ድምፅ በድጋሚ ሰማሁት። የት ደብቀውት ነበር ነው ወይስ በሀሳቤ ነው እያልኩ ግራ ተጋባው። መተኛት አልቻልኩም። ቤት ፈልጌ መውጣት እንዳለብኝ ወሰንኩ። ወዲያው ቤቱን ለቅቄ ሌላ ቤት ተከራይቼ ገባሁ። ከዛ ቤት ወጣሁ። ግን እረፍት ነሳኝ። የልጁ ሁኔታ ያሳዝናል። ምን እንደማደርግ ግራ ገብቶኛል። እባካችሁ ሀሳባችሁን አካፍሉኝ። ላብድ ደርሻለሁ። ልጁን ለምን አየሁት እስከምል ድረስ ምን ሊያደርጉት ነው እያልኩ ሰላም አጥቻለሁ። እናንተ ምን ትመክሩኛላችሁ? ከዛ ቤት መውጣት አልነበረብኝም ወይስ መውጣት ልክ ነው? ግራ ገብቶኛል እና ሀሳባችሁን አካፍሉኝ። እቺ እህታችን የእናንተን ሀሳብ አስተያየት ትፈልጋለች እና ከኮሜንት ስር ሀሳባችሁን ስጧት። እናንተም ወደ ቻናላችን ተከታታዮች ለሌሎች መማሪያ ይሆናል ብላችሁ ያለፈ ታሪካችሁ የህይወት ገጠመኞቻችሁን ለሌሎች እህት ወንድሞቻችሁ መማሪያ ሊሆን ይችላል እና በውስጥ መስመር ላኩልን። በማንኛውም ሁኔታ ማንነታችሁ ስለማይታወቅ ላኩልን። እኛም ወደ እናንተ መልሰን የምናደርስ ይሆናል። ስለነበረን ቆይታ እናመሰግናለን።